ላጨዳ ደርሶ እዛው ቀርሚያ ሆኖ የሚቀርም እኮ አለ። ደግሞ አውድማ ሄዶ ደግሞ አውድማ በልጦት ይቀራል። ተጣርቶ ወደ ጎተራ ይገባል። ያ ነው ወደ ክብር የሚመጣው። ሰውም እንደዚሁ ነው። እንደ እጽዋት ነው። እንደ ዘሩ ስንወስደው የተዘራ ሁሉ አይበቅልም። የተጸነሰ ሁሉ ሲወለዳል አይወለድም። የበቀለ ሁሉ አያርግም። የተወለደ ሁሉ ያርጋል እንዴ? ያበበ ሁሉ አያፈራም። እንደው ትልቅ ቦታ ላይ የደረሰ ሁሉ ደግሞ በጎ ስራ አይሰራም። ስለዚህ ብሎ ነው ተጣርቶ ነው የኛ ህይወት። ከዛ አንፃር ስንወስድ ይሄ አዝሪቱን ዘሩን ከመዝራታችን አስቀድሞ መሬቱን እንደምናመቻቸው እኛም ከመፈጠራችን አስቀድሞ ማን ነው የተፈጠረ? የተገኘንበት አራቱ ባህሪያት መሬት ነው የተፈጠረ አስቀድሞ። በዛ ላይ በመሬቱ ላይ እንደሚዘራ እኛም እንጸነሳለን፣ እንደሚበቅል እንወለዳለን። እጽዋቱን ዝም ብለን እንየው። አሁን ነገ ስናጭድ ነገ ስናርብ ወይ አይሰው ለካ እንዲህ ነን ማለት ይኖርብናል። ራሱ አስተማሪ ስለሆነ እንደሚበቅሉ እንወለዳለን፣ እንደሚያርጉ እናርጋለን፣ እንደሚያለመልሙ በእውቀት በምግባር በተለያየ መንገድ እናርጋለን። እንደሚያብቡ አበባ መቼም ልዩ የእጽዋት አስፈላጊውና ተወዳጁ ጊዜ ነው። እኛም እነሱ ይሄ ምንድን ነበር ያልኳችሁ? እንደሚያብቡ አበባ ክብር ነው አይደል? እንደሚያብቡ ወደ ስልጣን የሚወጣለ ወደ ሀብት የሚወጣለ የተለያየ ክብር ደረጃ ላይ የሚደርስ ሰው አለ፣ ሁላችን ማለት ነው። ግን ያበበ ሁሉ ደግሞ ምን ይላል? አፍርቶ የሚረግፍም አለ፣ ሳያፈራ የሚረግፍም አለ። የት ይደርሳል ያልናቸው ሰዎች ቶሎ የሚቀጩም ይኖራሉ፣ የሚያፈሩም ይኖራሉ፣ የማያፈሩም ይኖራሉ። መጨረሻ ላይ ግን ሰው እጽዋት እንደሚያፈሩት ስልጣን የተሰጠው በስልጣኑ በጎ ይሰራል፣ ክፉም ሊሰራ ይችላል። ያው ፍሬ ነው ሁለቱም፣ ክፉ ፍሬም በጎ ፍሬም ስላለ። እንዲሁ ደግሞ ሀብት ያለው በሀብቱ ወይ በጎ ወይ ጽድቅ ወይ ደግሞ ክፋት ሊሰራበት ይችላል። ብቻ ስራችን አበባ ክብራችንን ኃላፊነታችንን፣ ፍሬ ደግሞ በዛ ላይ ሆነን የሰራነውን የሥራ ውጤት የሚያሳይ ነው። መጨረሻ ላይ ምን ይላል? እህሉ ሲደርስ ይታጨዳል ነው። ማጭድ ማለት ሞት ነው። የሰማችሁ ነው። መጨረሻ ላይ ይታጨዳል። መጨረሻ ላይ ሁላችንም የተሰጠን ጊዜ ሲያልቅ ምን ይላል? እንታጨዳለን። ይሰበሰባል። የታጨደው ወደ አንድ መካነ መቃብርም እንሰበሰባለን። ያ በአንድ ላይ ተከምሮ የቆየው እህል የሆነ ጊዜ ላይ ጊዜ ተመቻችቶ ባውድማ ላይ ይወቃል። እኛም እንዲሁ ወደ አንድ መካነ መቃብር ከአቤል ሞት ጀምሮ እስካሁን ነገም ይቀጥላል እስከ ዕለተ ምጽአት። መጨረሻ ላይ ግን በፍርድ አደባባይ ጌታ ክርስቶስ ሲነሳ በዕለተ ምጽአት እህሉ እንደሚወቃው እኛም ለፍርድ እንቀርባለን ማለት ነው። ያን ጊዜ ነው መንሽ የሚያስፈልገው። መተርጉማን ሲተረጉሙ መንሹ በእጁ ነው ማለት መንሹ የአንድነት የሶስትነት ስልጣኑ ምሳሌ ነው። መንሽ መያዣው አንድ ነው። ጣቱ ስንት ነው? 3 ነው። አንድም ሶስትም ነው ማለት ነው። ስለዚህ በአንድነት በሶስትነት ስልጣኑ በማለት ተርጉመውታል። እና ከዚህ አንፃር በመንሽ ገለባና ፍሬ ይለያያል። ፍሬ የጻድቃን ምሳሌ ነው። ገለባ ደግሞ የኃጥአን ምሳሌ ነው። ገበሬው በመንሹ ፍሬውን ከገለባ ገለባውን ከፍሬ እንደሚለይ እርሱም በአንድነት በሶስትነት ስልጣኑ ማንን ከማን ኃጥአንን ከጻድቃን ጻድቃንን ከኃጥአን ኑና ሁሩ የሚለው ያን ጊዜ ነው። ሂዱ የሚላቸዋል፣ ኑ የሚላቸዋል። ይሄ ገበሬው ፍሬን ከገለባ ገለባን ከፍሬ እንደሚለይ ገበሬው እርሱም መድኃኒታችን ኢየሱስ ክርስቶስ በዕለተ ምጽአት እንዲህ ፍርድ ይሰጣል። ከዛ በኋላ ወደ ጎተራ የመንግስተ ሰማያት ምሳሌ ነው። እሳት ገሃነመ እሳት ነው። ገለባው ይቃጠላል፣ ኃጥአን ወደ ገሃነመ እሳት ይሄዳሉ፣ ወደ ዘላለም እሳት። ፍሬው ወደ ጎተራ ይገባል፣ ጻድቃን ወደ መንግስተ ሰማያት መግባታቸውን ነው የሚያሳይ። እዚህ ላይ አንድ ጥያቄ ልጠይቃችሁ። አሁን ያለ ነው የኛ ምድብ ከፍሬው ነው ከገለባው ነው? የሰማችሁ ነው? ሰምታችሁኝ ይሆን? የኛ ምድብ ከፍሬው ነው ከገለባው ነው? ይሄን መልሱልኝና ልጨርስ። ከየትኛው ነው የኛ ምድብ? ከገለባው። እንግዲህ ማን ያውቃል? እግዚአብሔር መንፈስ ቅዱስ አናግሮት ከሆነ በቃ አያድርግብን። ከየት ነው ምድባችን? ከስንዴው ነው ከፍሬው ነው ምድብ። ይሄ ምንም ጥርጥር የለም። በክርስቶስ ስም ያመነ በስሙ የተጠመቀ በክርስቶስ ክርስቲያን የተባለ ሀብተ ወልድና ስመ ክርስትናን ያገኘ ሰው ምድቡ ከየት ነው? ከፍሬ ነው፣ ከስንዴው ነው ምድባችን። የሚያሰጋን ምድባችን ጥርጥር የለው።
ግን አይታችሁ እንደሆነ ሲሆን የምታከናውኑት ነው። ባይሆን እንኳን ሲከናወን እንዳየ ነው። ከገለባው ጋር የሚሄድ ፍሬ ያለ የለም። ምን አይነት ነው የሚሄደው? ቀለል ያለው ነው። እውነት እኮ ነው። ይሄ ምንድን አይነት መሰላችሁ? ይሄ ጮርቃ በጮርቃነቱ የታጨደ ሲባል ያላፈራው ማለት ነው በጥቅሉ። ወይ ወፍ የጠረጠረው፣ ዋጅ የመታው፣ ነፋስ የመታው ልዩ ልዩ ምክንያት ይኖራል። እንደዛ አይነቱ ምድቡ ከፍሬ ሆኖ ቀሎ በመገኘቱ ባለማፍራቱ ማን ጋር ይሄዳል? ገለባው ጋር አብሮ ይሄድና ያለ ምድቡ ማለት ነው። ስለዚህ የኛ የተጠመቅን ያመኑ ሁሉ ምድባችን ከየት ነው? ከፍሬው ነው። ግን ካላፈራን ቀለን ከተገኘን ማን ጋር እንሄድ እንችላለን? ገለባው ጋር እንሄድ እንችላለን። ከገለባው ጋር ለመሄድ ላለመሄዳችን እንጂ ዋስትና የሌለን እርግጠኞች ያልሆን ነው። ከፍሬው ጋር ለመመደባችን ግን እርግጠኞች ነን። እየሰማችሁ ነው። ስለዚህ ምድር እግዚአብሔር በረከትን ይሰጣል፣ ይባርካል። ምድር ደግሞ ምን ትሰጣለች? ፍሬዋን ትሰጣለች ይላል። ስለዚህ በምድር የተመሰልነው ጠቅለል ስናደርገው እኛው ነን። እግዚአብሔር ለምድር በረከትን እንደሚሰጥ መዓልትና ሌሊትን አፈራርቆ ዝናብን እያወረደ ሁሉን እንደየመጠኑ በመግቦቱ እንደሚያኖር እግዚአብሔርም ለኛ ያላደረገልን አለ? ሁሉም የእግዚአብሔር ስጦታ ነው። የኛ የሆነ ነገር የለም። ምን ትብከ ዘይነሳይከም ካልእከ ይላል። ከሌላ ያላገኘው፣ ከሌላ ማለት ከእግዚአብሔር ያላገኘው ያንተ የሆነ ምን አለህ ይላል። ልጆቻችን፣ ጤናችን፣ ሀብታችን፣ ጊዜያችን እንደው የምናወጣው ምንድነው የሚባለው? ይሄ የምናወጣው ኦክሲጅን ነው የምናስገባው ኦክሲጅን። ሁሉም እኮ እንደው መግቦቱም እኮ የሚገርም ነው። እጽዋት የኛን ካርቦን ዳይኦክሳይድ ይወስዳሉ፣ ምግባቸው ነው። የእነሱን ደግሞ ንጹህ ኦክሲጅን ደግሞ እኛን ወስዳለን፣ ምግባችን ነው። የሚገርመው እኛ የማንፈልገውን እነሱ ይፈልጉታል፣ እነሱ የማይፈልጉትን ደግሞ እኛ እንፈልገዋለን። እንዲህ ሆኖ አመጋግቦን ይኖራል። ይሄ እኮ የእግዚአብሔር ቸርነት ነው። እንደው እሱን ለማመስገን አሁን ሞባይላችን ታዩታላችሁ። ያው 15 እየሞላን ነው። ሰው እንደ ቤቱ ነው። አቅም ያለው ዓመታዊም ሊሞላ ይችላል፣ ወራዊም ሊሞላ ይችላል። እኛ ግን አሁንስ ደግሞ የ5 ብር ካርድ እየጠፋ መሰለኝ። እኛን ታሳቢ ያላደረገ እንደማለት ልበል እና ከዛ አንፃር ለእያንዳንዱ ለምን ደውለው ብር ነው። አሁን የምናወጣውና የምናስገባው አየር ቆጣሪ ቢኖረው እየሰማችሁኝ ነው? እንደ ሞባይላችን የሚሞላ ቢሆን ድሃ ይኖራል? ይሄን እኮ በነፃ ነው የሰጠን። አስበነው እናውቃለን? አስበነው እኮ አናውቅም። አሁን ብርሃነ ፀሐይ ይሄ እኮ የእግዚአብሔር ስጦታ ነው። ይሄ የኛ መብራት ታውቁታላችሁ። ደግሞ አሁንስ በጣም እየጨመረም ስለሆነ እንደሆነ ሆኖ አንችለውም። እንደው ከፍለንም ብንኖር የሚጠፋበት የሚለማበት ጊዜ አስቸጋሪ ነው፣ ጀነሬተርም ተጨምሮ እና ከዛ አንፃር ይሄ ብርሃን የእግዚአብሔር ስጦታ ነው። በነፃ ነው የሰጠን፣ ቆጣሪ የለውም። ጤናችንም እኮ ያው ነው። እንደው ጤናችን ቢተመን አንዳንድ ሰው ይሄ ምሳሌ ብዬ ልጨርስ። አንዳንድ ሰው የዋህ ነው። እንደው ሀብት የለኝ እንዲህ ብዬ ከነከሌ እንዲህ እያለ ሌላ እያየ እግዚአብሔር የሚያማርራል፣ የሌላውን እያየ የራሱን የሚጥላል። እንደው ከጤና የበለጠ ሀብት አለ? የሰማችሁኝ ነው? ከጤና የበለጠ ሀብት አለ ወይ? ሰው እኮ ጤና ሳይኖረው ቤት፣ ህንፃ፣ መኪና ቢኖረው ምንድነው የሚለው? ጤናዬን ስጠኝ እንጂ ምን እላለሁ ሰርቼ እበላለሁ ይላል። ጤና ባይኖረውስ ያለውን ሳይበላው ስጦታ የሚሄድ ትልቁ የእግዚአብሔር ስጦታ ማለት እኮ ጤና ነው። አሁን እኔን እስኪ እንደው ግምት አውጡልኝ፣ ስንት አወጣለሁ እኔ አሁን አይኔን አንድ ግምት፣ እግሬን፣ አይምሮዬን፣ እጄን፣ ጆሮዬን ሌላ እየተባለ ገምቱ ስንት ይሆናል አንድ ሰው? እያንዳንዳችን ያው የኔ ግምት ለሁሉም ይሆናል። ረዘም አጠረ ብዙም አይመስለኝም። እስኪ አስቡት አይናችን በገንዘብ ቢተመን ስንት ይሆናል? አሁን አንድ ሰው ሁለት አይንህን ይጥፋና እግዚኦ አይበልበት በዓለም ላይ የፈለከውን ብላ ጠጣ ከፈለከው ቤት ኑር ቢሉት እሺ ምን ሊኖር ይሆን? አንዳንድ ሆዳም ገንዘብ ካለ መሪ አይጠፋም ሊል ይችላል። እየሰማችሁ ነው? ገንዘብ ካለ መሪ አይጠፋም እንደው ይስጠኝ እንጂ የሚል አይጠፋም። ግን አብዛኛው እኔና እናንተ ምን እንል ይሆን? አረ እንደው አይናችን እናስቀድም ይሆናል። ከአንድ ህንፃ አይና ይሻላል አይሻልም? ታዲያ ምን እንላለን ያን ጊዜ? አረ ይቅርብኝ እንበላውን እንጀራ እንደው አይቸል ብለው የወለድኳቸውን ልጆች አይቸል ሳማቸው የሚል የለም? እንደው የሚያወራኝን ጓደኛ እንኳን ልዩ ማለት እኮ ያስብላል እንጂ እንደው ጆሮ ሲው አይደለም። ጆሮም እኮ አልሰማ ጫወታው ይገባል።
እስኪ አስቡት። ደስታም እኮ የለም ጆሮም እኮ ካልሰማ። እስኪ አስቡ፣ ሰው ተጠቅሶ ይኖራል? ለካ እያንዳንዱ ተመን ብናወጣለት ሀብታም ነው። ስለዚህ አይን ያለው ሰው እዚህ ህንጻ አለው ማለት ነው። እንትን ለውጡ ይሄው ስለሆነ ማለት ነው። አሁን እግራችን፣ አንደበታችን እያንዳንዱ ኩላሊት ስንት ነው? አንድ ኩላሊት ፌል ሲያደርግ ስንት ነው እርዱን የሚለው ወደ ውጭ ቪዲዮ ያውም እኮ እንደ ድሮ አይሆን ጥቂት ኑሮ ለመጨመር ነው። ስለዚህ እያንዳንዱ አካላችን ወደ ተመን ብንወስደው ብዙ ሀብት ነው እግዚአብሔር የሰጠን። ይህን ነው ማሰብ የሚኖርብን። ይሄን ካሰብን እግዚአብሔር እናስበዋለን፣ ማሪነቱን እናስባለን። የጎደለንን ሳይሆን የተሰጠንን እናስብ። ታዲያ ምድር ዝናብ ወረደ፣ ዘር ተዘራ፣ ፍሬን ሰጠች። እኛ ጤና ተሰጥቶን፣ ሀብት ተሰጥቶን፣ ልዩ ልዩ ጸጋ ተሰጥቶን ምን አፈራን? የሰማች ነው። ምን ፍሬዋን ሰጠች ይላል። እኛ ምን ሰጠን? ገንዘብ ያለው ገንዘብ ሰጥቶ ይሆን? እስኪያስቡ። ጤና ያለው በጉልበቱ አግዞ ይሆን? እያንዳንዱ እስኪዩት። ይሄን ነው ማሰብ። ይሄን ዘመነ ፍሬን ስናስብ እንደው ስነ ፍጥረትን መሰረት አድርገን ስንማማር ስናስብ ይሄን ጭምር ነው ማሰብ የሚኖርብን። ሰው የማያውቀው እግዚአብሔር የሚያውቀው ብዙ ጸጋ ሰጥቶናል። እግዚአብሔር ሲፈጥረን ያለ ምክንያት አልፈጠረንም። ያለ እቅድ የሚወልድ ወላጅ ይኖራል። በአጋጣሚ የሚወልድ እናትና አባት ይኖራል። በአጋጣሚ የሚፈጥር ግን አምላክ የለም። እየሰማችሁ ነው። ያለ እቅድ የሚፈጥር ፈጣሪ የለም። ገና በማህፀን ሳለን ስንወጣ በጀት በጅቶ ከእናታችን ደረት ጡት የሚለውን አይደል እንደው ዳቦ ቆሎ መቼም አያመጣም። ያንቺስ ይሄን ምግባችን እንዲጣጣም የእንጀራውንም የሻዩንም የዳቦውንም የሁሉንም የስጋውንም የሚገኘውን ይሄ ተመጣጣኝ ምግብ እንዲተካ አድርጎ ወተትን ያዘጋጀ ማን ነው? ከእናታችን እግዚአብሔር ነው። ይሄን አዘጋጅቶ ሰው ሲወለድ እናቱ ጡት ማታጠባዋል። እናቱ ጡት ሳይኖራት ልጅ አይመጣም። ይሄን ያመቻቸ እግዚአብሔር ያለ ዓላማ አልፈጠረንም። ያለ ጸጋ አልፈጠረንም። ያለ ስጦታ አልፈጠረንም። ያለ ክብር አልፈጠረንም። ጸጋችን ግን ፈልገን ማግኘት የኛ ነው። መቼም የተወለደ ልጅ ዕለቱን እንኳን በተሰጠው አይምሮ ወደ እናቱ ደረት ይፍገመገማል ጡት ለመትባት። ስለዚህ ልክኛም በተሰጠን ጸጋ በጎ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። በተማርነው ትምህርት 30፣ 60፣ 100 ፍሬ አፍርተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን እርሱ ይፍቀድልን። እንግዲህ የጎደለውን የነጠበውን በኋላ ብፁዕነታቸው አስተካክለው የጠመመውን አቅንተው የጎደለውን ሞልተው ይመክሩናል፣ ያስተምሩናል። ለኔ ለመግቢያ ያህል እስከዚህ ይበቃኛል። እግዚአብሔር ይስጥልን።